ለውጠኝ ጌታዬ፣ እኔ ብቻዬን መለወጥ አልሆነልኝም፣ አንተ ለውጠኝ፣ አንተ እርዳኝ፣ የምሕረት እጅህ ትንካኝ የምንልበት ሰዓት ነው። እግዚአብሔር በዚያ መልኩ ሲያዩ ሰው ይለወጣል። ለመለወጥም እሱ ያስፈልገናል። የምንለወጠው በቅዳሴ ነው። የመንፈሳዊ ሕይወት መሰረት ቅዳሴ ነው። እዚያ ላይ በጣም ብዙ ነው ያለው። ብዙ ቅዱሳን ነው ያሉት። ራሱ ክርስቶስ አለ። ልክ ቅድም እንደገርኳቸው አባ አንጦንስ የዚህ ሁሉ መነኩሴ አባት ማለት ነው። የግሪክ ፈላስፎችን በሙሉ በምግባሩ ስቦ ያመጣቸው፣ ነገስታቱን ከዙፋኑ እያወረደ ቅጠል እንዲበሉና በበረሃ እንዲንከራተቱ ያበቃቸው የመነኮሳት አባት ቅዱስ እንጦንስ ሕይወቱ የተመሰረተው ምን ላይ ነው? ቅዳሴ ላይ ነው የተመሰረተው። ቅዳሴ ላይ ነው። ማስቀደስ ይወድ ነበረ። ከእናት አባቱ ጋር ቤተ ክርስቲያን ሲሄድ ቶሎ እየሮጠ ሄዶ ቤተ ክርስቲያን የሚገባ ቅዱስ እንጦንስ ነበር። ቶሎ ይገባ ነበር። ለመድረስ ይቸኩላል። ገብቶም እንደ ልጆች አይረብሽም፣ ዝም ነበር የሚል ሲያስቀድስ። ቅዳሴ ላይ ነው ሕይወቱ የተስተካከለል። ሲያስቀድስ ብዙ እንኳን የተማረ እኮ አይደለም። ከዚያ በኋላ የኔ ልትሆን ከፈለክ ያለህን ሁሉ ሽጠህ ለድሆች መጽውተህ ተከተለኝ የሚል ቅዳሴ ላይ ሲነበብ ሰማ። ያቺ የልቡን ቁልፍ ነካችለት። ያቺ ቃል በአንድምታ እኮ አልተማረም፣ ትምህርት ቤት እኮ አልገባም። ያን ያህል ምስጢር ያጠናቀቀ ሊቅ እኮ አይደለም። አንድ ተራ ምዕመን ነበር ቅዱስ እንጦንስ። ሲያስቀድስ አንድ ቀን ያስቀደሰው ቃሉ ብዙ ቀን አስቀድሷል። ግን አንድ ቀን ሲያስቀድስ የሰማት ወንጌል ግን የኔ ልትሆን የምትወድ ከሆነ ፍጹም ልትሆን ከፈለክ ያለህን ሽጠህ ለድሆች መጽውተህ ተከተለኝ የሚለውን ሰማ። ገንዘቡን በሙሉ ለድሃ ሰጥቶ እህቱን ወስዶ ከሴቶች ገዳም አስገብቶ እሱም ሄዶ ከመቃብር ቤት ዘጋ። የነዚህ የእነ አቡነ ተክለ ሃይማኖት የእነ አቡነ አረጋዊ የከዋክብቱ አባት ቅዱስ እንጦንስ ሕይወቱ የተጀመረ ቅዳሴ ላይ። የእነ አቡነ አረጋዊ ሕይወት አቡነ አረጋዊ የመነኑ ቅዳሴ ላይ ሰው ዓለሙን ቢነዳ ቢገዛ ቢያተርፍ ነፍሱን ካጣ ምን ይጠቅማታል የሚለው ወንጌል ቅዳሴ ላይ ሲነበብ ሰምተው ነው። ቅዳሴ የመንፈሳዊ ሕይወት ሁሉ መሰረት ነው። መንፈሳዊ ሕይወታችንን መለወጥ ከፈለግን እንደምንም እያልን እናስቀድስ። እግዚአብሔር ሕይወታችንን በቅዳሴ ይለውጥልን፣ ሕይወታችንን ይለውጥልን። ሌላኛው ቅዳሴ የምናስቀድስበት ምክንያት የኃጢአት ይቅርታ የሚገኘው ቅዳሴ ላይ ነው። የኃጢአት ይቅርታ የሚገኘው ቅዳሴ ላይ ነው። እስቲ እንዲያው አስቀድሶ ከብዶት የወጣ ሰው እስከዚህ ውስጥ አለ? የለም። ልናስቀድስ ስንሄድ ይከብደናል። እያስቀደስም ሊከብደን ይችላል። ከቅዳሴ በኋላ